ወዳጆቼ የልብሱን መቆሸሽ አይተው በአውሮፕላኑ ላይ የተሳፈሩት ሁሉ አፌዙበት፣ ለማይመስሏቸው አብጠለጠሉት። ነገር ግን ከአፍታ በኋላ ሙሉ አውሮፕላኑ ውስጥ ያለው ተሳፋሪ ቆሞ ለምን አጨበጨበለት? የዛን ዕለት የተፈጠረውን ነገርና ይህ ያንቋሸሹት ምስጢራዊ ሰውም ማን እንደሆነ በዚህ ቪዲዮ ላይ እነግራችኋለን። ሙሉውን ቪዲዮ በመመልከት አብራችሁን ቆዩ። ከደልሂ ወደ ሙምባይ የሚደረገው የጠዋት በረራ ለመነሳት ተዘጋጅቷል። የአውሮፕላኑ ክፍል በመንገደኞች ጩኸት ተሞልቷል። የአውሮፕላኑ ሰራተኞች መንገደኞቹ መቀመጫቸውን እንዲይዙ በማስተናገድና በመርዳት ሥራ ተጠምደዋል። በእነዚህ ዘመነኛ ተሳፋሪዎች መሃል ድንገት አንድ ያልተለመደ ስብዕናን የተላበሰ ሰው ወደ አውሮፕላኑ ውስጥ ገባ። የድካም ምልክት በጠይም ቆዳው ላይ በግልጽ ይታያል። ዕድሜውም 50 ዓመት ገደማ ይሆናል። ፀጉሩም የተመሰቃቀለና ያልተበጠረ ነው። በፊቱም ላይ ጥልቅ ሐዘን ይነበባል። ይህም ገጽታው በሕዝቡ መሃል ቆሞ እንኳ በቀላሉ ሁኔታው እንዲለይ ያደርገዋል። ያረጀ ጃኬት ለብሷል። ከውስጥም የላይኛው ቁልፉ የተከፈተ ሸሚዝ አድርጓል። ፊቱ ጨዋ ይመስላል፣ ነገር ግን ያለበትን የማህበረሰብ ደረጃ ለመገመት ያዳግታል። እያለከለከ ትኬቱን አሳይቶ በአውሮፕላኑ ውስጥ ከመስኮቱ አጠገብ ተቀመጠ። በወንበር ቁጥር 17 እርሱን እንዳየች ከአጠገቡ የተቀመጠችው ዘበናይ ሴት አፍንጫዋን በመሐረብ አጥብቃ ያዘች። በዓይኖቿ ላይ የሚታየው የንቄት አስተያየት እውነት ይህ ሰው የዚህ በረራ መንገደኛ ነው የሚል ይመስላል። ሱሃኒ የምትባለው የአየር መንገዱ ሆስተስ ወይም ማስተናጋጅ ከርቀት በጥርጣሬ ዓይኖች ስትከታተለው ከቆየች በኋላ ወደ ተቀመጠበት ወንበር በመሄድ ይቅርታ ጌታዬ፣ በድጋሚ የይለፍ ፈቃድህን ማየት እችላለሁ ስትል ጠየቀችው። ሰውየውም በእርጋታ ፈገግ ብሎ አሁን እንዴታ ይሄው አላት። ሱሃኒ የይለፍ ፈቃዱን ተቀብላ ፊቱን በጥርጣሬ ተመለከተችው። ከዛም ጭንቅላቷን እየነቀነቀች ሄደች። ሰውየው ምንም ሳይናገር በመስኮቱ አንጋጦ ደመናዎቹን ማየት ቀጠለ። በቅርብ ተቀምጦ የነበረው ሰው ትዕግስቱ ስላለቀ አስተናጋጇን ጠርቶ እንዲህ አለ፣ አዳምጪኝ እባክሽን፣ መቀመጫዬን ቀይሪልኝ። ይህ ሰው እንግዳ የሆነ ጠረን እየፈጠረ ነው። ሙሉ መንገዱን እንደዚህ ሆኜ መጓዝ የሚቻል አይደለም አላት። ሱሃኒ በጭንቀት ጌታዬ፣ በጣም አዝናለሁ። በረራው ሙሉ ነው። አንድም ባዶ ወንበር የለንም። ዛሬ እንደምንም መታገዝ አለባችሁ አለች። ሰውየው አኩርፎ በድጋሚ ወንበሩ ላይ ተቀመጠ። ያ ሰው አያን ምንም ነገር እንዳልሰማ አይኑን በመስኮቱ ውጭ ወደሚታየው ሰማይ ላይ ተክሏል በእርጋታ። ይህን ጊዜ በአቅራቢያው